ይሄን አታድርጊ። እነዚህ 3 ነገሮችን እንዳታደርጊ። አንደኛ ኮንትራት ሲያልቅ ወደ ኢትዮጵያ እሄዳለሁ ብለሽ ጊዜ ሳይደርስ በጭራሽ እንዳትናገሪ። 7 ወር 8 ወር 6 ወር እያለ በጭራሽ እንዳትናገሪ ለመዳምሽ። እኔ በራሴ ስላየው ነው። እኔ 6 ወር ሲቀረኝ ነበር እሄዳለሁ ብዬ የተናገርኩትና ባልተናገርኩ መቀመጥ ይኸው በቃ ምንም መቀመጥ አልችልም። በቃ ስራ 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 ነው። መጀመሪያ በመኪንሴና በአሃታ የምታጥቢውን መሬት በሊፌ ፍርክ ትልሻለች። ደግሞ በቃ እሱ አንቺ ለመሄድ ስለፈለግሽ ቤቷ ያለውን ያኔ ድሮ 24 ዓመት የጣለችውን ነገር አጥታ እንድታጥቢ ታደርግሻለች። በቃ ቤቱን አፍርሰሽ እንደገና ገንቢ ነው የምትልሽ። ስለዚህ ማለት ነው ላንቺ እውነት ለራስሽ ብዬ ነው። እኔ በራሴ የደረሰብኝ በሰው ደግሞ እንዳይደርስ ብዬ ፈልጌ ነውና እንደዚህ እንዳታደርጊ ፕሊዝ፣ እንደዚህ እንዳታደርጉና በመቀጠል እንዳትፈሯት፣ ታዘዟት። ምንም ብትል እሺ በሏት። ነገር ግን ምንም መፍራት የለባችሁ። አናትሽ ላይ ወጣለሁ ካለች አናትሽ ላይ እንዳታስወጫት፣ ታዘዥ ስሪ እንጂ። 3ኛ ስራ ጨርሼ ምግብ እበላለሁ መብላት ያስጠለኛል ብላችሁ ምግብ መብላት እንዳታቆሙ ፕሊዝ። ይሄን ከቻላችሁ ማለት ነው። ማርያምን እኔ በራሴ ስላየው ነው። እኔ አሁን በጣም